መልአክሽን ቅዱስ ገብርኤልን ድምፁንና ቃሉን በመስማት አበብሽው። ይሄን የትምህርታችን ርዕስ የምናገኘው ደግሞ በዚህ በዘመነ ጽጌ ከሚገለገልባቸው አገልግሎቶች መካከል እጅግ ድንቅ የሆነ ኢትዮጵያዊ ድርሰት መጽሐፍ ቅዱስን አካቶ አራቱን ጉባኤያት አካቶ ሐዲስም ብሉይም መነኮሳትን ሊቃውንትን አጠቃሎ የያዘ ማህሌተ ጽጌ የሚባል ወደ 150 አካባቢ የሚሆን ነው። 157 ነው ስትቆጥሩት፣ ግን ሰባቱ መርገፍ ነው የሚባለውና ዋናው 150 ነውና 150 ማህሌተ ጽጌ ነው። ሊቃውንቱ በዜማ እሁድም እንዲሁም ደግሞ ዛሬ የሚሉት ነው። መጸለይ ከፈለጋችሁ በአማርኛም በግዕዝም አለ፣ ተተርጉሟን በአንድምታም ጭምር ማንበብ ትችላላችሁ። ይህንን አሁን ያልኳቸውን ርዕስ ግን የምናገኘው በማህሌተ ጽጌ 3 ክፍል ነው ያለው። በሁለተኛው ክፍል ላይ የምናገኘው ነውና ከመጀመሪያው ጀምሮ ስንመለከተው ፈትለ ወርቅ ወፈትለ ሜላት አመባ አጽዋትጅ ተባየጹ አምሳለ መለኮት ወተስቢት እንዘ ኢያሐጹ ተአምረ ብርሃን ማርያም ለፀሐየ ጽድቅ አንቀጹ ጸገይኪዮ እንበላአ በሰሚዓ ቃሉ ወድምፁ ለገብርኤል መልአክኪ ዘፍሱ ገጹ የሚል ነው። እንግዲህ የሲተረጎም ምንድነው? ሐርና ወርቅ እያስማማሽ፣ ሐርና ወርቅ ሁለት ነገሮች ነው። ሐርና ወርቅ እያስማማች በጣቶችሽ በቤተ መቅደስ ስትፈትሊ እንደነበረው ሁሉ መለኮትንና ትስብእትን፣ መለኮትን እንደ ወርቅ ትስብእትን እንደ ሐር አስማምተሽ እንዲሁ አድርገሽ የብርሃን ምልክት የፀሐይ ጽድቅ መውጫው ማርያም አለና ፊቱ ደስተኛ የሆነ ብርሃናዊ መልአክሽን ቅዱስ ገብርኤልን በመስማት ይህንን መለኮትና ትስብእትን አዋህደሽ አበብሽው፣ እንደ አበባ አበብሽው ይላል የማህሌተ ጽጌ ደራሲ አባ ጽጌ ብርሃን ወይም ደግሞ አባ ጽጌ ድንግል ይባላል። እና የቃሉ ባለቤት እግዚአብሔር ነው። የደራሲውን በረከት የእግዚአብሔርም ቸርነት ከሁላችን ጋራ ይሁን። እንግዲህ እንዳልኋችሁ ነው እመቤታችንን ሊቃውንቱ በብዙ ምሳሌ እየመሰሉ አመስግነዋታል። ከቅዱስ ገብርኤል ጋር ደግሞ እንግዲህ እመቤታችን ሲታሰብ የእመቤታችን ጽንስና ልደት ሲታሰብ ቀድሞ የሚታሰበው በእሷ በእግዚአብሔር ሕሊና መታሰቧ እንዳለ ሆኖ ከዛ ቀጥሎ የሚታሰበው ቅዱስ ገብርኤል ነው። ራሱ አባ ሕርያቆስም እንዳለው ወሶበ ርእየ ንጽሕናኪ እግዚአብሔር አብ ፈነወ ኀቤኪ መልአኮ ብርሃናዊ ለስሙ ገብርኤል ነው የሚለው። ስሙ ገብርኤል የተባለ ብርሃናዊ መልአክን ንጽሕናሽን እግዚአብሔር በአራቱ ማዕዘናት ዓለም ቢመለከት አንቺን ብቻ አገኘ። አንቺን ብቻ ሲያገኝ ቅዱስ ገብርኤልን ከመላእክቱ ለይቶ ወደ አንቺ ላከው። ምን አይቶ? ንጽሕናዋን አይቶ። ምን አይቶ? ንጽሕናዋን አይቶ ቅዱስ ገብርኤልን ሂድ ብሎ ላከው። ቅዱስ ገብርኤል የመጣበትን አመጣጥ ሊቃውንቱ እነ ቅዱስ አይሮስ ዘስሙናይን ሲገልጹት የሚገርም ነበረ። ብርሃናዊ መልአክ የተባለበትም ምን ያህል በደስታ ተውጦ እንደመጣ በደንብ በድርሳናቸው ጥሩ አድርገው መዝግበውታል። በእውነት ከሰባቱ ሰማያት ጀምሮ የቅዱስ ገብርኤል የመላእክትን ከተማ እያቆራረጠው ሲወርድ የነበረው ደስታ ልዩ ነበረ። መጣና ቅዱስ ገብርኤል ሌላ አይደለም ያላት ለእመቤታችን ድምጽ ነው ያሰማል። ደራሲው የሚለው ድምጹንና ቃሉን በመስማት። ድምጽና ቃል ልዩነት ታውቃላችሁ? ድምጽና ቃል የተለያዩ ናቸው። ድምጽና ቃል የተለያዩ ናቸው። አሁን ድምጽ የሚባለው ወዝ ነው፣ በጆሮ የሚቆረቆር እጅግ ደስ የሚያሰኝ ነው። ቃል የሚባለው ፍሬ ሐሳብ ነው። አሁን እኔ ስናገር በጆሮአችሁ የምትሰሙት ፍሬ ሐሳቡ ንግግሩ ቃል ይባላል። ድምጽ ደግሞ ቃሉን የሚያፈሰው በጆሮአችን የሚያወርደው የሚያንቆረቆረው። አሁን ለምሳሌ የሚረብሽም ሆነ የሚመች ድምጽ ሲሰሙ አሁን ለምሳሌ የመኪና ድምጽ የመኪና ቃል አይባልም፣ የመኪና ድምጽ ነው የሚባለው። መኪና ቃል የለውም፣ ድምጽ ነው ያለው። ሌላውም እንደዚህ የሚረብሽ ነገር ፍሬ ሐሳብ የማይናገር ከሆነ ድምጽ እንጂ የድምጽ ብክለት የሚባል ነገር ሰምታችሁ ታውቃላችሁ ብዬ አውቃለሁ አስባለሁ። እና ሰውና መላእክት ግን ድምጽም ቃልም አላቸው። ፍሬ ሐሳብ ማለት ነው። ፍሬ ሐሳብ እና ከቅዱስ ገብርኤል የሰማችው እመቤታችን ቃልም ድምጽም ነው። ቃል ማለት ትጸንሲ የሚለው ነው። ተወልዲ ስሙን ኢየሱስ ትይዋለሽ፣ ደስተኛይቱ ሆይ ደስ ይበልሽ። ይሄ ፍሬ ሐሳብ ቃል ነው። ድምጽ የሚባለው ይሄ የሚፈስበት አነጋገር ነው። ድምጽ የሚባለው ወዝ ነው እሱ። እና ይህንን በመስማት አለ እመቤታችን አበበችው ነው እያለ ያለው። እንግዲህ
ብዙ ሊቃውንት እመቤታችንን ከጥሩ ጥሩ እጽዋት ጋር እያመሳሰሉ እውነትም እመቤታችን አበባውን ያበበች ስለሆነች ፍሬውን ያበላችን እሷ ስለሆነች እኛም ሁላችን የምናውቀው ነው። ብዙ ሊቃውንት አመስጥረዋታል። ለምሳሌ ጥቂቶቹን ልንገራችሁ። እሷ ከተመሰለችባቸው ጥሩ ጥሩ እጽዋት ማለት ነው። ያው ጨንቋቸው ነው ምሳሌ አጥተው ቢቸግራቸው ሊቃውንቱ እንደው ዝም ከምንልማ በጥቂቱ እንናገር ብለው የተናገሩት ማለት ነው። እና እንኮይ ታውቃላችሁ እመቤታችን እንኮይ እጸኮል እንከ እሰምየኪ እስመ አጽለልኩ ታሕተ ጽላሎትኪ ፈትዌ ይላታል ሊቁ። እመቤቴ በእንኮይ እንጨት እንኮይ በኦሪት ዘፍጥረት ምዕራፍ 30 ቁጥር 13 ላይ ስትመለከቱ ይሳኮር የሚባለው ልጅ ለመወለድ ምክንያት የሆነች እጽ ናት፣ ዛፍ ነች፣ ጣፋጭ ፍሬ ነው ያላት። እና ራሔል በእንኮይ ለውጣ የዛን ሰዓት ያዕቆብ ከልያ ጋር በማደሩ ምክንያት ይሳኮር ማለት በነገራችን ላይ ይሳኮር ማለት ደሞዜ ማለት ነው። በእንኮይ የለወጥኩህ ማለት ነው ትርጉሙ ማለት ነው። እና እመቤታችን እጸኮል ትባላለች። እኮል የምትባለው እንጨት እንኮይ የምትባለው ዛፍ መዓዛዋ መልካም ነው። ቅዱስ ያሬድም መዓዛ አፏ ከመኮይ ይላታል። የአፏ የእስትንፋሷ መዓዛ እንደ እንኮይ ነው ይላታል። አያችሁ ተፈጥሮ የሰጠን እጽዋት ምን ያህል እኛ የተለያየ ሽቱ ተቀብተን ከደቂቃ በኋላ አይቆይም ከኛ ጋር የተቀባነው ሽቱ። በእውነቱ እጽዋት የተለገሱት ተፈጥሮ ልዩ ስለሆነ ከነሱ ጋር ይቆያል ማለት ነው። እና ቅዱስ ያሬድም አባ ጊዮርጊስ እጸኮል እንልሻለን፣ የእንኮይ እንጨት እንልሻለን እመቤታችን። ለምን አለ? አንቺን ወድጄ አንቺን ተስፋ አድርጌ ከገሃነመ እሳት ፀሐይ ከዲያብሎስ ቁር ለመዳን ብዬ በጥራሽ ተጠልየብሽ እስመ አጽለልኩ ተጠልየብሻለሁ። ወጽጌ ድንግልናኪ ምእዞ ለአንፍዬ የድንግልናሽ አበባ ላፍንጫዬ መዓዛው ልዩ ነው። ወፍሬ ንጽሕኪ ጥዕሞ ለጉርኤ የንጽህናሽ ፍሬ ክርስቶስ ስጋው ደግሞ ለጉሮሮዬ ጣፋጭ ነው አይደል የሚለው። ጦም ለጉርኤ ነው ይልክ አይደል የሚለው አይደራሱ የክርስቶስ ትምህርቱ ከመቤታችን ተገንቶ ያስተማረው ወንጌል ታውቃላችሁ። ፊት እኮ ኦሪት ለሙሴ ሲያስተምረው እኮ ፊቱን አይቶት አያውቅም እኮ ሙሴ፣ በእውነት አይቶት አያውቅም፣ ተመልክቶትም አያውቅም። እስራኤልም አላዩትም። አሁን ግን ክርስቶስን መልኩን እያዩ መማር፣ ድምፁን እየሰሙ መማር፣ ልብሱን እየዳሰሱ መማር እንዴት ይጣፍጣል! ይሄ በእውነቱ ይሄን አብባ ያፈራችው ድንግል ማርያም ናት። ይሄን አብባ ያፈራችው እና ምን አለ? የገብርኤልን ድምፅን በመስማት አበብሽው አላት። ይሄንን እንኮይ እመቤታችን እንኮይ የገብርኤልን ድምፅ ሰምታ አበበችው። ስለዚህ እመቤታችን እጸኮል የእንኮይ ዛፍ ትባል። የድንግልናዋ አበባ ክርስቶስ፣ የንጽህናዋ ፍሬ ክርስቶስ ቢበሉት የማይጠገብ ቢጠጡት የማይሰለች የማያሰክር ልዩ መዓዛ ያለው ስለሆነ እመቤታችን ይህንን አበባ ስላፈራች እንኮይ ትባላለች። ሌላ እመቤታችን የምትመሰልበት እጸ ከርካ በኦሪት ዘኍልቍ ምዕራፍ 17 ላይ ያለው ሎሚ ማለት ነው። በነገራችን ላይ አሁን ያም ከእመቤታችን ጋር ልዩ ምሳሌ ያለው ነው። በኦሪት ዘኍልቍ ምዕራፍ 17 ላይ ስትመለከቱ እንደው ዝም ብዬ ባጭሩ ታሪኩን ስነግራችሁ ሙሴ የእስራኤልን ሌዋውያንን በትር ሰብስቦ ቤተ መቅደስ አስገባ። ሲያስገባው ደረቅ በትር ነበረ። አሮን ደግሞ የአያቱ የሌዊ በትር ነበረችና ያችን ሰጥቶ ቤተ መቅደስ ገባ። ሙሴ በቀዳማይ ሰዓተ መዓልት ማለትም ከምሽቱ 12 ሰዓት ላይ አስገብቶት ጧት በቀዳማይ ሰዓተ መዓልት 12 ሰዓት ጧት ሲያወጣው የአሮን በትር ውሃ ሳያጠጧት ዝናብ ሳታገኝ በ12 ሰዓት ብቻ በቅላ ቅጠል አውጥታ አብባ አፍርታ ተገኘች። ይህ ምንድን ነው? ይህች እመቤታችን ምሳሌ ናት። እስመ ከርካ ሰናየ ይጸጊ ወሰናየ ይፈሪ ወሰናየ ይጼኑ። የሙሴ በትር መልካም አብባ መልካም አፍርታ መልካም መዓዛ እንደሰጠችው ሁሉ እመቤታችን ያፈራችው ያበበችው ለምልማ ያበቀለችው ያበበችው ያፈራችው ክርስቶስ ልዩ መዓዛ ያለው ነው ማለት ነው። እመቤታችን እጸ ከርካ ትባላለች። እጸ ከርካ ትባላለች እመቤታችን። በቅዱስ ገብርኤል የድምፅ ዝናብ ሰምታ በቅላ በ12 ዓመት የቤተ መቅደስ ቆይታዋ እንደ አሮን በትር በ12 ሰዓት ብቻ ያለምንም ጊዜ ጭማሬ ያለምንም ውሃ ማግኘት አብባ ለምለም አፍርታ እንደተገኘችው እመቤታችን ያለ ዘርአ ብእሲ እመቤታችን ከቤተ መቅደስ ከወጣች በኋላ በዮሴፍ ፊት በቅዱስ ገብርኤል ድምፅ የእሱን ድምፅ በመስማት ምን ሆነች? ክርስቶስን አብባ ተገኘች ማለት ነው። እመቤታችን በእንኮይ በከርካ በሎሚ በትርንጎ
እመቤታችን ትመሰላለች ማለት ነው። ትመሰላለች። ይሄ ብቻ አይደለም። እመቤታችን ወይን ታውቃላችሁ። ወይን መቼስ ጥሩ ዛፍ ነው አይደለ? ዛሬም ጥቅሙን ታውቃላችሁ። የቤተ ክርስቲያናችን እናንተም ጥቅሙን ታውቁታላችሁ። ዕፀ ወይን እመቤቴ የወይን ዛፍ እልሻለሁ። ለምን? እስመ ማዕድመ ኮነ ፍሬ ከርስኪ የድንግልናሽ ፍሬ ክርስቶስ እጅግ ምሳሌ የሌለው ጣዕም ያለው ስለሆነ እንደው ወይን እንደሱ ባይሆንም እንኳን በዚያ መስዬ እናገርሻለሁ። ወስት የቅዱሳን ኮነ ደመ አስካለ ቅድስናኪ የቅድስናሽ ፍሬ ክርስቶስ ለቅዱሳን እግዚአብሔርን ፈልገው ለሚመጡት መጠጣቸው ሕይወታቸው ሆነ። እኛም እዚህ ለመቆም ያበቃን፣ ሰው ለመሆን ያበቃን፣ እግዚአብሔርን እንድናመሰግን ያበቃን እድለኞች ሆነን በ40ና በ80 ቀን ያች ወይን ያፈራችውን ደም ስለጠጣን እኮ ነው። ደስ አይልም? በእውነቱ ያን ስለጠጣን እኮ ነው እንዲህ እዚህ ቁመን የምንማማረው፣ የምናስተምረው፣ የምናስቀድሰው፣ ማህሌት የምንቆመው፣ ይህንን በመሰለ ድርሰት የምንራቀቀው እኮ ከየትም ተገኝቶ አይደለም። በእውነቱ ከየትም ተገኝቶ አይደለም። እግዚአብሔር ከእመቤታችን ተወልዶ እሱ ራሱ አበባ ሆኖ እንደ አበባ አይተነው እንደ ፍሬ ለቅመን በልተነው ነው እና እመቤታችን ዕፀ ወይን ትባላለች። ዕፀ ጳጦስ ታውቃላችሁ? ዕፀ ጳጦስ ሙሴ በደብረ ሲና ተራራ በጎች እየጠበቀ በነበረበት ጊዜ እግዚአብሔር በዕፀ ጳጦስ አጠገብ ታየው። ሙሴ ከሩቅ ሆኖ ሲመለከት ሐመልማልና ነበልባል ተዋህዶ ሐመልማሉ ነበልባሉን ሳያቃጥለው ነበልባሉና እርስ በርሳቸው ሳይጠፋፉ ተመለከተ። ይህንንማ ሂጄ መመርመር አለብኝ ብሎ ተጠጋ። ሲጠጋ ምስጢሩ እጅግ የሚገርም ነበረ። እግርህን ጫማህን አውልቅ ተብሎ ነበር የሄደው። ከደረሰ በኋላ ግን ለጊዜው ጸአተ እስራኤልን ቢሰበክበትም ፍጻሜው ግን ጸአተ ሲኦል ከገሃነም የመውጣት ስብከት የተሰበከበት ነበረ እና ምን አለ ሊቁ? ዕፀ ጳጦስ እንከ እሰምየኪ እስመ ዕፀ ጳጦስ አስተርአዮ ለሙሴ አምላከ አብርሃም ይስሐቅ ወያዕቆብ ወፈነወ ሀበ ደቂቀ እስራኤል ከመ ይስልክሎሙ ግእዛነ እምቅኔ ግብርናተ ፈርዖን። ዕፀ ጳጦስ እልሻለሁ። ለምን አለ? ዕፀ ጳጦስ ሙሴ በዕፀ ጳጦስ ተጠርቶ የአብርሃምን የይስሐቅን የያዕቆብን አምላክ አይቶታል። ካየውም በኋላ ከፈርዖን አገዛዝ ነፃ የሚወጡበትን ትምህርት አስተምሮ ወደ እስራኤል ልኮት ነበረ። ይሄ ግን አይገርምም አለ። ወቃለ እግዚአብሔርን ዘአስተርአየ እምኔኪ ፈንወሙ ለሐዋርያት ውስተ ኩሉ አጽናፈ ዓለም ከመ ይስብክሎሙ ግእዛነ እምቅኔ ግብርናተ ሰይጣን። ከአንቺ የተወለደው አንቺ ዕፀ ጳጦስ ሆነሽ ያፈራሽው ቃለ እግዚአብሔር ግን ሐዋርያትን ከዓለም ዳርቻ እስከ ዓለም ዳርቻ ከሰይጣን አገዛዝ ዓለም ነፃ የሚወጣበትን ወንጌል እንዲሰብኩ ላካቸው። ስለዚህ አለ አንቺ ዕፀ ጳጦስ እልሻለሁኝ አላት እመቤታችን። በእውነት እመቤታችን በእነኚህ ሁሉ እጽዋት የምትመሰል ቅዱስ ሳዊሮስ ስሙኤል የሚባለው ቤተክርስቲያን ምን ይላል? ኦ መልአክ አይቴ ገራህ ዘኢዘርእዎ ወእፎ ይሁ ፍሬ ለገባሪሁ። ገብርኤል ምን ነካህ ይለዋል ሳዊሮስ እመቤታችን አንደበት አድርጎ ማለት ነው። ምን ነካህና ነው? ሳይዘሩት ያፈራ እርሻ ሳይዘሩት አብቅሎ ለፍሬ ያበቃ የት ሀገር ነው ያየኸው ብሎ የእመቤታችን አንደበት አድርጎ ቅዱስ ሳዊሮስ ስሙኤል ቅዱስ ገብርኤል ይጠይቀዋል። ኦ ገራህ ዘኢዘርእዎ ሳይዘሩት እንዴት ያለ እርሻ ነው አፍርቶ አብቦ ለፍሬ የሚበቃው ይለዋል። በእውነቱ ኤልሳቤጥም እንደዚህ ኦ ገራህ አስካለ በረከት ትላታለች እመቤታችን። የፍሬ በረከት ኦ ጽጌ እንተ ተወልድ ፍሬሁ ለአብ ቅድመ ዓለም ያለ እናት ከአብ የሰረጸውን ፍሬ አብባ ያፈራች እመቤታችን በቅዱስ ገብርኤል ድምፅ ብቻ ነው ማለት ነው። እመቤታችን በማህፀኗ ክርስቶስ በነበረበት ሰዓት ያው አሁን እንደምንሰማው በዚህ ዓለም ያሉ ሴቶች እንኳን ጽንስ ላይ ሲሆኑ ለምሳሌ መልካቸው ያምራል ይባላል፣ ጡታቸው ያራል፣ ከንፈራቸው ይጠቁራል እና ጸባያቸው ሁሉ ይቀየራል ይባላል። እመቤታችን አብባው የነበረው ክርስቶስ እንዲህ አይነት የሚያነጫንጭ ባህሪ ሳይሆን የተለየ ነገር የሚያሳይ ሳይሆን ነገር ግን በጽንሷ ያለውን ክርስቶስን ትመስል ነበር። መልኳ ይቀያየር ነበረ። የእመቤታችን መልኳ ይቀያየር ነበረ። ማንን ይመስል ነበረ? መለኮትን ይመስል ነበረ። መለኮትን ይመስል ነበረ። ህብረ ገጻ ለድንግል ይትየለጥ ነው የሚለው። መለኮት
በእመቤታችን ማህፀን ሆኖ ልዩ ልዩ ህብረ ሲያመለክት የእመቤታችን መልክ ከሷ ጋር ይቀየር ነበር። እንደምን ምሳሌ ከመጽዋ አማህው ንጹህ በብርሌ እንዳለ ውሃ አለ። በብርሌ እንዳለ አሁን በብርሌ እንግዲህ ብርሌ አመሶጥ ውስጠቱ ማየ በህብራማ ያስተሪ ብርሌው ላይ ውሃ ቢጨምሩበት ከላይ ሲመለከቱት ውሃ ይመስላል፣ ወይን ቢጨምሩበት ወይን ይመስላል። ከውስጡ ያለውን መልክ ይይዛል። ከውስጡ ያለው ቀይ ከሆነ ቀይ ይሆናል፣ ነጭ ከሆነ ነጭ ይሆናል። እመቤታችን በማህፀኗ ያለው መለኮት ንጹህ ባህሪ ስለሆነ እመቤታችን እሱን ትመስል ነበረ። ቦ አመታቀ ሀይ ከመጽጌ ሮማን እንደ ሮማን አበባ ቀይ የምትሆንበት ጊዜ ነበረ። ወሮ አመታቀ ሀይ ከመጽጌ ናርዶስ እንደ ናርዶስ አበባ የተለየ ነጸብራቅ የምታንጸባርቅበት ጊዜ ነበረ። ወቦ አመት ጸድል ከመጽጌረዳ እንደ ጽጌረዳ ፈካ የምትልበት ጊዜ ነበረ ይላል ሊቁ። በእውነቱ እመቤታችን ይህ ሁሉ መልክ ነበራት ጌታን ጸንሳ በነበረችበት ጊዜ። ጌታን ከወለደች በኋላ ግን ይላል እመቤታችን እንደ ቀድሞ ሁሉ መልኳ አልተቀየረም። ለምን? እስመ ዘየልጥ ህብራ በወላጤ ህብረ ዚአሁ በመለወጡ መልኳን ይለዋውጠው የነበረው መለኮት ስጋዋን ለብሶ ደሟን ደሙ አድርጎ መልኳን መልኩ አድርጎ ቁመቷን ቁመቱ አድርጎ ስለተወለደ ማለት ነው። ይሄ ነው እመቤታችን የቅዱስ ገብርኤልን ድምጽ በመስማት አበበችው። በሌላም እኮ ተብሏል እኮ እመቤታችን ያበበችልን ማለት ነው። ተፈሥሒ ማርያም ዘኢተአምሪ ብእሴ ዘጸገይኪ ለነ አሐደ እምነ ሥላሴ። እመቤታችን ያበበችልን ሌላ አካል እንዳይመስላችሁ ከሥላሴ አንዱን ነው። ማንን ያበበችን? እስኪ እናንተ ንገሩኝ። ማንን ያበበችልን እመቤታችን? በሉ እንጂ ከሥላሴ አንዱን ወልድን ማለት ነው። ዘጸገይኪ ለነ አሐደ እምነ ሥላሴ ማለት እመቤታችን ነው። መጀመሪያ ነገር ጎርጎርዮስ ገባሬ መንከራ ሊቁ እንደሚለው የሥላሴ አንድነት ሶስትነት ተለይቶ የታወቀው እመቤታችን በንጽህና የቅዱስ ገብርኤልን ድምጽ ሰምታ ከሥላሴ አንዱን ካበበችልን በኋላ ነው። ከዚያ በኋላ የተለያዩ ምልክቶች ቢኖሩ እንኳን ሶስትነታቸውና አንድነታቸውን የሚያሳዩ ግልጽ አልነበረም። በግልጽ የታወቀው የሥላሴ እንዳንጠራጠር አራትም እንዳንል ሁለትም እንዳንል አድርጎ የገደበንና የከለከለን ከሶስቱ አንዱ አካል ከእመቤታችን መጥቶ እመቤታችን በማህፀኗ እንደ አበባ አብባው እንደ ፍሬ አፍርታው እኛን ስላየነው ስለዳሰስነው አብረነው ስለበላን በአበባነቱ ተዋብንበት፣ በፍሬነቱ ጠገብንበት ማለት ነው። በልብስነቱ ለበስነው፣ በዛፍነቱ ተጠለልንበት፣ ጥላ ከለላ ሆነን ማለት ነው። አይደለ እንዴ? አንድ ዛፍ እኮ ጥቅሙ ብዙ ነው በእውነቱ። እንደ ዛፍነቱ ጥላ ይሆናል፣ አበባ ሲሆን ውበት ይሆናል፣ ፍሬ ሲሆን ይበላል። ምን የማይሆነው ነገር አለ? ክርስቶስማ ታዲያ ከዚህ አንጻር ሲታየት ነው። እመቤታችን የሆነችው ያበበችልን ፍሬ ይህንን ነው። ቅዱስ ገብርኤል እሷም ብላለች ማርያም ድንግል ጸር በቤተ መቅደስ እያለሁ ማለት ሶስት ነገር በቤተ መቅደስ እያለሁ የአምር እግዚአብሔር ከመአልበየ ዘአምር ባይድ ወኢም እንትኒ ዘእንበለ ድምፀ ቃሉ ለመላክ ዘአብሰረኒ በክብር ይለኒ ሰላም ለኪ ኦ ቅድስት ድንግል ቅድስት ንዕድ ልዕልት ክብርት ብሎ አክብሮና አጓዶ ከነገረኝ ከመልአኩ ከቅዱስ ገብርኤል ድምጽና ቃል በስተቀር ሌላ ምንም አይነት ድምጽ ሰምቼ እንደማላውቅ እግዚአብሔር ያውቃል ብላለች እመቤታችን ወለቱ። አይገርምም? እመቤታችን የሰማችው ዛሬ በዓሉን የምናከብርለት ቤተክርስቲያኑን በዚሁ የምንሰራለት ታላቁ መልአክ ከእመቤታችን ተለይቶ የማያውቀው ታላቁን ምስጢር ቀድሞ በገነት በሰማያት በጽርሐ አርያም በኢየሩሳሌም ሰማያዊት ዲያብሎስን ተዋግቶ ያሸነፈው በዚህ ምክንያት እመቤታችንን ማብሰር እንደ ሽልማት ነው የተመለከተለት ታላቁ መልአክ ቅዱስ ገብርኤል ከእመቤታችን ጋር ያለው ተዛምዶ ግንኙነት እጅግ በጣም ላቅ ያለ ነው በእውነቱ። ስለዚህም እግዚአብሔር ስሙ የተመሰገነ ይሁን በእውነቱ። አሁን የዚህ አካባቢ ህዝብ እድለኛ ነው ማለት ነው። ቅዱስ ገብርኤልና ቅዱስ ሚካኤልን ለምን መሰላችሁ? አሁን ቅዱስ ሚካኤል የእመቤታችን መልአከ ዑቃቢዋ ነው። አሁን እኛ መልአከ ዑቃቢ ሁላችንም አለ። የእመቤታችን መልአከ ዑቃቢ ቅዱስ ሚካኤል ነው። የእመቤታችን መልአከ ብስራት ቅዱስ ገብርኤል ነው። እሱ አብስሯት
በእመቤታችን ያበበችው ፍሬ እሷ ፍሬ ነው፣ አበባ ናት። እሷ ዛፍ ሆና ያበበችው ዛፍነቷን ሲናገር ቅዱስ ዮሐንስ አፈወርቅ ሊቁ ወውስተ እንታክቲ ተተክለ ሐረገ ወይን አለ። በእስራኤል ወይን በቀለ አለ። ወበሃቤ የነሰ ኮነ አስካለ ጽድቅ። በእስራኤል የበቀለችዋን ወይን ድንግል ማርያምን ግን እኛ ፍሬ ያፈራችውን ፍሬ በላንላት። አያችሁ፣ የሚገርም እኮ ነው። እስራኤል እሷ ወይን ሆና በቀለች፣ ነገር ግን እነሱ ፍሬውን አልበሉም። እነሱ ያበቀሉትን ወይን አለ ቅዱስ ዮሐንስ አፈወርቅ ሊቁ እስራኤል ያበቀለችውን ወይን እኛ በላ ነው። ይህ ብቻ አይደለም አለ። እስራኤል ዘርአ ትጠተ ስርናይ የስንዴ ቅንጣት ዘራች፣ እኛ ግን በሃይማኖት ሰበሰብነው አለ። በእውነቱ አሕዛብ አስተጋብኦ ጽጌረዳ ወሶኩሰ ተርፈ በኀበ አይሁድ። ዮሐንስ አፈወርቅ ሊቁ በእውነቱ እመቤታችን በእስራኤል በቅላ ይገርማቸዋል። በእስራኤል በቅላ ተገኝታ በአንድም ቀን ተደስተውባት አያውቁም እነሱ። እኛ ግን እሷ የወለደችውን አበባውን ለቀም፣ እሾሁ በእነሱ ቀረ። አይገርምም? በእውነቱ እሾሁ በእነሱ ቀረ፣ እኛ ግን አበባውን ለቀምን። ዮሐንስ አፈወርቅ እንዳለው አሕዛብ አስተጋብኦ ጽጌረዳ። እስኪ እኛ በመስኪ አበባውን ለቀምን፣ እሾሁ በአይሁድ ዘንድ ቀረ። ዛሬም እሾሁን ታቅፈው ያሉ ሰዎች አሉ። በእውነቱ እግዚአብሔር አበባውን እንዲለቅሙ ይርዳቸው። በእውነቱ አበባውን እንዲለቅሙ ይርዳቸው። በእውነቱ የክርስቶስ አበባነት እጅግ ልዩ ነው እና ይህንን አበባ ሳይለቅሙ የቀሩ እመቤታችንና ቅዱስ ገብርኤል ያላቸውን ጉዳይ ሳያውቁ የቀሩ ብዙዎች ናቸው። እኛ እድለኞች ነን እዚህ ስለመጣን እንደ ቀላል ልናየው እንችላለን በእውነቱ እና እመቤታችን በዘመናቱ ሁሉ አሁን ይሄን እየነገሯቸው ያለው ኮንቴክስቱ አበብሾ ይሁን እንጂ ጸነሹ ነው። በነገራችን ላይ ግን ዘመኑ ዘመነ ጽጌ ስለሆነ ቤተክርስቲያናችን ትርጉም ያላት መሆኗን እንድታውቁ አንድም ጉዳይ ዘመናችን ዕለታችን አበባች የሚበቅለው ዛፋችን ሁሉ አስተማሪ መሆኑን የቤተክርስቲያን ሊቃውንት ምስጢር እያሰባችሁ እንድትኖሩ ለማለት ነው እንጂ ይሄ ሁሉ አበብሾ ስንል መቼስ ይገባችኋል፣ ጸነሹ ለማለት ነው። እመቤታችን ያለ አባት የቅዱስ ገብርኤልን ድምፅ ሰምታ የንብ ድምፅ ሰምቶ ንብ እንደሚጸነሰው ታገኘም መቼ ታውቃላችሁ? በሮካቤ አይጸነስም። ልክ እንደዛ ሁሉ እመቤታችን የቅዱስ ገብርኤልን ድምፅ ሰምታ ቃለ አብ ድምፅ ውስተ እዝኒኪ ነው የሚለው ቅዱስ ገብርኤል ሲናገር በቅዱስ ገብርኤል ድምፅ በኩል ወደ እመቤታችን ጆሮ የገባው ቃለ አብ ነበረ እና የቅዱስ ገብርኤልን ድምፅ ሰምታ እመቤታችን እራሷም እንደነገረችን በቤተ መቅደስ እያለች ሌላ ድምፅ ሳሰማ ቅዱስ ገብርኤልን ጸነሰ። ለዚህ እኮ ነው ዘማሪው ምንድነው የሚለው? ድንግል ምንድነው የሆነ መዝሙር አለ ድንግል ማርያም በቤተ መቅደስ የሚል መዝሙር ነበር። እንዘምረው እንደቆይ እንዘምረው። አይ እናንተ ከዘመራችሁ ነው እንጂ እንኳን አላውቀውም። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል፣ ሌላ ምንም አላውቅም ያውቃል እግዚአብሔር። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። ሰላም ላንቺ ይሁን አለኝ ቅዱስ ገብርኤል፣ ሌላ ምንም አላውቅም ያውቃል እግዚአብሔር። ከመቅደስ ቁጭ ብዬ ዘምር እንጂ በለው እንግዲያስ ይበቃናን። ያስተማረኝ ምክር ዘይት ነው የተመሰገነ ይቆያል።